ፍቅር ጓደኛ ስንመርጥ መስፈርታችን ምንድነው? ብዙዎቻችን ያው የምናውቃቸው የታወቁ መስፈርቶች አሉ። የመጀመሪያው ሃይማኖት ነው። ማናችንም ማንከራከርበት በእምነት የሚመስለን ሰው እንመርጣለን። ከዛ በኋላ ሁላችንም እንደየፍላጎታችን ወይ የሀብት ሁኔታ ወይ የመልክ ሁኔታ ወይ አካባቢ ሊሆን ይችላል የተለያዩ መስፈርቶችን እንይዛለን። እነዚህ መስፈርቶች በራሳቸው ክፉ አይደሉም። ሰው እንደውም አንድ መምህር ሲያስተምሩ ምን ሲሉ ሰማው፣ እኛ የንጉስ ክርስቶስ ልጆች ነን። የንጉስ ልጅ ደግሞ ተመርጦለት ነው የሚያገባው፣ ያገኘውን አያገባም አይደል? ስለዚህ መስፈርት ማብዛታችን ወይ መምረጣችን ኖርማል፣ ግን የምንይዛቸው መስፈርቶች ተገቢ ናቸው ወይስ ተገቢ አይደሉም የሚለው ላይ አጽንኦት ሰጥቶ ራስን መመርመር ይገባል። ዛሬ እንድናወራበት የምፈልገው ብዙዎቻችን ማናስተውለው ችላ የምንለው አንድ መስፈርት ግን አለ። ይሄም መንፈሳዊ ህይወት። በሃይማኖት የሚመስለን ሰው ሁሉ ለኛ የተገባ ሰው ነው ወይም ከኛ ጋር ማች የሚያደርግ ሰው ነው ማለት አይደለም። በመንፈሳዊ ህይወታችን እኛን መደገፍ የሚችል ወይ ደግሞ ልንደግፈው የምንችል ወደ ኋላ የማይጎተን ሰው መሆኑን እርግጠኞች መሆን አለብን። ብንችል ሁሉ ጊዜም ከኛ በመንፈሳዊ ህይወት የሚሻል እኛን ሊያግዘን ሊደግፈን የሚችል ሰው ነው፣ እኛም ከጎኑ ሆነን የምናግዘው ሰው ነው መምረጥ ያለብን። ካልሆነ ግን ቢያንስ ተመሳሳይ ፍላጎት እንዳለን ኦን ዘ ሴም ፔጅ እንደሆነን እርግጠኞች መሆን መቻል አለብን። እሷ እንቁረብ እያለች እሱ እንዘሙት የሚል ከሆነ፣ እሱ እናስቀድስ እያለ እሷ እንጨፍር የምትል አይነት ከሆነ፣ የእሷ ህልም የእሷ ተስፋዋ በተክሊል ማግባት በቤተክርስቲያን ስርዓት ማግባት ሆኖ እሱ ደግሞ እንደዚህ አይነት ፍላጎት ጭራሽ የሌለው አይነት ሰው ከሆነ መጀመሪያ ላይ ጥሩ ሊሆን ይችላል፣ ግን ነገሮች ቁም ነገር መሆን ሲጀምሩ ሲሪየስ መሆን ሲጀምሩ ችግር መፈጠሩ አይቀርም። በጣም በተደጋጋሚ በቤተክርስቲያን አገልግሎት የሚገጥመን ችግር ይሄ ነው፣ በተለይ በእህቶች በኩል ማለት ነው። መጀመሪያ እንደዚህ አይነት ጉዳዮችን ከቁም ነገር አይቆጥሩትም፣ ዝም ብለው ብቻ እምነት አይቶ ይገቡበታል። ከዛ በኋላ ግን የሁለቱ ኢንተረስት በጣም የተለያየ ይሆንና ማስታረቅ ይከብዳል ማለት ነው። እሱ ፍላጎት አይኖረውም በጣም፣ እሷ ደግሞ ትፈልጋለች፣ ወይ ደግሞ እሱ በጣም ብርቱ መንፈሳዊ ሰው ይሆናል፣ እሷ ደግሞ ደንታ የላት ሴት ትሆናለች። ከዛም የሁለቱን ሐሳብ አስማምቶ መንፈሳዊ ዓላማውን ወይም መንፈሳዊ ግቡን የሚመታ ትዳር መመስረት የማይቻልበት ደረጃ ላይ ይገባል ማለት ነው። ስለዚህ መንፈሳዊ ህይወታችን ማች ያደርጋሉ። የምንፈልገው ነገር አንድ አይነት ነገር ነው። እኔ ክርስቶስን መሲህ ለማድረግ በማድረገው ጥረት ውስጥ የእሱ ድርሻ በተገቢ መልኩ የእሱን ድርሻ መወጣት ይችላል፣ ሊያግዘኝ ይችላል ወይ ልትደግፈኝ ትችላለች ወይ ብሎ መጠየቅ ተገቢ ነው እንጂ በእምነት ስለተመሳሰልን ብቻ አብሮ መሆን ይገባል ማለት አይደለም። እዚህ ላይ ብዙዎቻችን የምንሰራው ስህተት ምንድነው? እለውጠዋለሁ ወይም እለውጣታለሁ ብለን እናምናለን። እንደማይሆን እያወቅን የሩቅ እንዳለ እየተረዳን በፍቅር እለውጠዋለሁ በፍቅር እለውጣታለሁ የሚል እምነትን ይዘን እንገባለን። በፍቅር ማመን ጥሩ ነው፣ ግን በራስ መተማመን በጣም ስህተት ነው በእንደዚህ አይነት መልኩ ማለት ነው። ምክንያቱም በህይወታችሁ መለወጥ ያልቻላችሁት ችግር የለባችሁ፣ መተው እየፈለጋችሁ ያልተዋችሁት ኃጢአት ወይ መልመድ እየፈለጋችሁ መልመድ ያልቻላችሁት ነገር የለም ህይወታችሁ ላይ። ያንን ነገር እናንተ ራሳችሁን ለውጣችሁ መልመድ ካልቻላችሁ፣ ራሳችሁን መለወጥ ካልቻላችሁ ሌላን ሰው ለውጣለሁ ብላችሁ እንዴት ታስባላችሁ? ሌላን ሰው መለወጥ አይችልም። ሰውን መቀየር አይችልም። ሰው መምከር ይችላል፣ መደገፍ ማገዝ ይችላል፣ ግን ሰውን መቀየር ሰውን መለወጥ አይችልም። ለውጥ ከውስጥ ከልብ ነው የሚመነጨው። ልብን መስፈር ደግሞ እግዚአብሔር ድርሻ። እለውጣታለሁ፣ አስተካክለዋለሁ፣ ለውጠዋለሁ ተብሎ እንደማይሆን የሚታይ ነገር ውስጥ መግባት አይገባም ማለት ነው። ስለዚህ ከሃይማኖት በተጨማሪ ከሌሎች መስፈርቶቻችን በተጨማሪ መንፈሳዊ ህይወታችን መደጋገፍ የሚችል ነው ወይ ማች ማድረግ የምንችል ሰዎች ነን ወይ ብሎ ራስን መመርመር ይገባል።